ጫት አንተስ ምን ጎመን ነው እንዴ? ሌላ ጫት የለም? ሌላ የለም። ይሄው ነው። እሺ ሰላም። አይ ያምን ሌላ የለም? የለም። እሺ እሺ አንተ ታሪኩ እንዲህ ነው። ፉአድ አለ የተባለ የከተማው ሱሰኛ ነው። እሱንና ሱሱን ነጥሎ ማየት ሚሽን ኢምፖሲብል። በመጀመሪያ ስሜ ፉአድ ይባላል። ሱስ በጣም ከባድ ነገር ነው። ብዙ ጊዜ እንደዚህ ቤተሰብ ከቤተሰብም አልፎ ህይወትን የማቃወስ ኃይል አለው። ያስገኝ ለቀቀኝ። ስለዚህ ሱስ አንዴ ከገባህበት ለመውጣት በጣም አዳጋች ነው የሚሆነው። ይከብዳል። ስትገባበት ግን ያን ያህል ቀላል ነው። በጣም በቀላል ነገር ነው የምትገባው። ምን መሰለህ፣ ከባለቤቴ ጋር ብዙ ግጭቶች ነበሩ በዚህ በሱስ ምክንያት። ያ ጊዜ እጅግ ከባድና ፈታኝ ነበር ለኔ። እስቲ ጫት አንተስ ምን ጎመን ነው እንዴ? ሌላ ጫት የለም? ሌላ የለም። ይሄው ነው። እሺ ሰላም። አይ ያምን ሌላ የለም? የለም። እሺ አንተ ስንት ነው? 90 ብር። 90 ብር ቅሜ እንዴት ነው ምርቃና የሚመጣው? አይቀንስም? 90 ብር አልኩህ እኮ። ኧረ ቀንሰው አባቴ። ኧረ ተው በቃ ምን 90 ብር ተው። እሺ አምጪው። እንካሽ አለሽ እንዴ? አለ። አንቺ ላስቲክ የለሽ? አስታኪ በሌላ ጊዜ። በዚያ የተነሳ በትዳሩ ላይ ከፍተኛ ችግር አጋጥሞታል። ባለቤቱ ክፉኛ ተማራበታለች። ሌሊት አምሽቶ እየገባ ፊት ሳይሰጣት ይተኛል። ፎርኒ የባሌ መልክ ይጠፋኛል እንዴ? ግን ቆየት ነበር። የምንጫት አስመረም እንዴ? የሰርጋችን ቀን ሳንኩሻል እንዴ? ምንድነው እንዴ? በቃ ተርኩሽ ማን ነው አቦተኛ? በቃ እኔ ልተኛ ነው። ማን ጉዳ ጀምር ካላችሁስ ዕለተ
እሁድ ከቀኑ 7 ሰዓት ያው ግን 7 ሰዓትም አይመስልም በሁለት ባለትዳሮች መሃል የተፈጠረ ግጭት ለመፍታት አሊያም ለማፋታት ሽማግሌ ያዋድዳል እንጂ አያፋታም። ኤኒዌይስ ይኸውልህ ምን መሰለህ ባል ማን አልከኝ? ስምህን ማን አልከኝ? ፉአድ ትርጉሙን ታውቀዋለህ? አዎ ያው ፉአድ ማለት አትበል። ፉአድ ማለት ልብ ማለት ነው በአረብኛ። ልብ በል። አንቺ ሰሚራ የምን ፊት ነው? ጋሽ ጫላ ተው ተረጋጋ እንጂ እሷን አንድ እየጠየኳት calm down nigga face to face nice to meet you okay good እሺ ማን አልሽኝ? ሰሚራ ማሻአላህ ሰሚራ ምን ማለት ነው? አዎ ሰሚራ ማለት ያው ሰሚራ ማለት እንደሚታወቅ አትበይ። ሰሚራ ማለት በዕብራይስጥኛ ከገነት የመጣች ማለት ነው ይላል። አዎ አፍሪካ ውስጥ በሚገኙ አንዳንድ ቋንቋዎች ደግሞ እኛ እኮ ያመለከተን ስባል ሰሚራ ማለት ሁሉ ነገሯ የተሟላላት ማለት ነው። እውነቴን ነው መለጋሽ ጫላ አፍሪካ ውስጥ የተሟላ ነገር ብሎ ማለት ይሄ ሰሚራ ነው ስም ብቻ ነው። አለልህ ደግሞ ወደ ሀገራችን ወደ ሰሜን ወደ ትግራይ ምናምን አካባቢ ሰሚራ ማለት ወደ እውነቱ የታወቀ ወይም የተጋለጠ ማለት ነው። በአረብኛ ደግሞ አለ። በአረብኛ ሰሚራ ማለት የማታ ጓደኛ እንደማለት። እውነት ነው። ኧረ ወደ ጉዳዩ ጋሽ ይሳቅ ይሄን ሁሉ ነገር ግን ከየት አወቁ? አይ ጋሽ ጫላ ጫላ ራሱ ማለት ምን ማለት እንደሆነ ታውቃለህ? ጫላ ማለት የበላይ ከፍ ያለ በለጠ እንደማለት ነው። በሌ ወይ እስኪ ዝም በል እሺ። ጋሼ ሰዓት ሄዷል ማለት ምን ማለት ነው? ወይ ይሄንማ ነው ልመል። እሺ ሰዓት ሄደ ማለት የአራራ ሰዓት ደረሰ ማለት ነው። አይሪ አፌ ቁርጥ ይበል። በረካው። እሺ ወደ ገደለው እንግባ። ምንድነው ችግራችሁ? ምንድነው? እስኪ ተናገር። ምንድነው የጠባችሁ ምክንያት? እኔ አላውቅም። እኔ የምሰራው ነገር ሁሉ አይጥማት። እስቲ ጠይቁልኝ። ውሸቱን ነው አባባ። ይኸውልህ ስንገሩት ከተጋባን 3 ዓመታችን ነው። ግን ደግሞ ከዛሬ ነገ ይሻሻላል እያልኩኝ ብጠብቀው ግን ምንም ለውጥ የለም። ኢየሱስ ጥርቅም ሆኗል። ማለት በቃ ምን አለፈት አባባ። ይቅማል፣ ያጨሳል፣ ይቅማል፣ ያጨሳል፣ ይቅማል፣ ያጨሳል፣ ይቅማል። ኧረ ቆይ ምንድነው እየደጋገምሽው? ብዙ አታስመስይዋ። ቦሬ ማጥልቀት የርጎዝም ሙዲ ከነት ማን አልከኝ ስምህን? ፉአድ አልኩት እንዴ ጋሼ? ፉአድ ዝም በል። ቀጥይ እስቲ። እኔ ልጅ ችግሩ ሶስት ነው። አዎ አባባ የሆነ ሱሰኛ ጂኒ ነው መሰለኝ የሰፈረበት። ተናገር እስኪ ቆይ ምንድነው ችግር? ኧረ ጋሼ ውሸቷን ነው። ምን ያን ያህል የተጋነነ አይደለም። እንዴት ነው የተጋነነ ባይሆነው? ይሄው ፊት ያስታውቅል እንዴ? እንዴት ተመታ ፊት ይዘህ እንዴት ነው አያስታውቅም የምትለኝ? ጋሼ እኔ ስፈጠር ራሱ ፊቴ ሱሰኛ ነው የሚመስለው። ደግሞ እኔ እሱ ነኝ። ምን ዱርዬ ነው ፊቱ። አንተ ምን ጋሽ ጫላ ስትዘንጥ ጎረምሳ ያጫውትህ እንጂ እሱ እኮ ነው ያለኝ ሽሜው። ይኸው ነው ጋሼ። እኔ ሌላ ነገር አይደለም የምፈልገው። በቃ በእናንተ ፊት መጠየቅ የምፈልገው ወይ ከኔ ወይ ከጫቱ ይምረጥ። እንዴ ለይማ አይሆንም እንዴ ማለት ለሁለቱም እበቃለሁ። ምን እየሰሙት ነው የሚለውን ጋሼ? እኔ እኮ ሌላ ነገር አይደለም የምፈልገው። እዛ ሺሻ ቤት እየሄደ ከ4 ሰዓት እስከ 5 ሰዓት ይቆያል። ማታ
ከዛ በኋላ ይመጣና ሳሎን ቁጭ ብሎ ጺሙን እየዳበሰ በስልኩ እየተጫወተ እስከ 7 ሰዓትና እስከ 8 ሰዓት ይቆያል። ቆይ መች ነው እኔ ሚስቱ እንደሆንኩ የሚገባው? ተይ ያው እንደሱ አለ ሰሚራ። ያው ተይ ሰሚራ። ምን ነው ፉአድ? ምን ነው ጺምህን ከምትደባብስ ሚስትህን አትደባብስም? ስልክ ላይ ከምትጫወት ሚስትህ ላይ ማን ነው ከሚስትህ ጋር አትጫወትም? ንገረኝ እስኪ የቱ ነው አጅር የሚያስገኘው? የቱ ነው አላህ እንዲወድህ የሚያደርገው? ጋሽ ያረተው በወሬ ማለት አትግባ። እንዴት ነው በምርቃና ሚስቴን የማጫወተው ማለት? እሱን ካልክ መጀመሪያውን ራስን ከሱስ መሰብሰብ ነበር የነበረብህ። ጋሽ ምን እንዴ እሷን ብቻ ነው እንዴ ልታዳምጡ የመጣችሁት? የኔንም ችግር ስሙኛ እንዴ 10 አመት እኮ ነው ከኔ ጋር አብሮ የቆየው። እንዴት በአንድ ቀን እርግፍ አድርጌ የምተው? የሥራ ልምድ አደረከው እኮ። ቆይ በዛ ላይ ደግሞ ሐራም ነው እንደ ሰራሁት እኔ? ወይ ጉድ! ይሄ ሰውዬ ከሙፍቲዎች ጋር ያነካካል ነው። ያው ስማ ፉአድ፣ እኛ የመጣነው ሐራም ነው ሐራም አይደለም የሚሆን ለመንገር አይደለም። ሐራሙንማ ልንገርህ፣ ሐራሙ ጤንነትህን መጉዳት ነው። ሐራሙ ሚስትህን መበደል ነው። እውነት ነው። ሐራሙ ጤናህን አቃውሰህ ራስን ችግር ውስጥ መክተቱ ነው። ሐራሙ ቁጭ ብለህ እያደቀቅ የሰላት ሰዓት ማሳለፉ ነው። እንገርህ መች ይሰማል? ሐራሙ ልጅህን ቆይ እኔ የምልህ ልጅ አልወለዳችሁም እስካሁን? በምን ሰዓት የሰውዬ እንደው ጓዳውን እንኳን ያውቀው ጓዳውን ታውቀዋለህ? በዚህ ጋር ነው እንዴ በግራ በኩል? ኧረ እሱ ዕቃ ማስቀመጫ ነው። ኧረ አንተ ልጅ ምን ይሻለኝ? ወይኔ ጉዴ! አይ ስላልነከስኩበት ይሆናል። አንዴ ነክሼ መጋኛዬን ከስር በል እንደው ምን ይሻላል? እንደው ኧረ እባክህ የኔ ልጅ ተመከረ እባክህ። ማን አልከኝ ስምህን? አትበል ስምህን የጠየኩህ ጋሽ ብያለሁ። አሁን ፉአድ አልኩት አይደል እንዴ? ፉአድ ይኸውልህ ልምከርህ፣ ተው ተመከር፣ ተው ፉአድ ተው። ይኸውልህ በባል ሱሰኛነት ምክንያት ባል ሱሰኛ በመሆኑ ምክንያት የፈረሱ ብዙ ትዳሮችን አውቃለሁ። እኔ አጨብጫቢ ፈልጋለሁ። እኔ ነኝ የፈለኩት። ይኸውልህ ተመከር። ቤት ውስጥ ንፋስ ከገባ መጥፎ ነው። ቤትህን ማዳን አለብህ። እውነቴን ነው። ሁሉ ነገር በልኩ ሲሆን ነው አሪፍ። ሁሉ ነገር በልኩ ሲሆን ነው ጥሩ። እንደዚያማ ትጎዳለህ። እውነቴን ነው። እውነት ትጎዳለህ። ሁሉ ነገር በልኩ ሲሆን ነው አሪፍ። ሰማኸኝ ወይ? አንተ ይሄ ደግሞ ቀጥቃጣ አልቀስ በል። እዚሁ እኮ ሰሚራ አንቺ ማጨክኝ እውነት ነው። አብሮ ያደገን ሶስት በአንድ ቀን አቁም ማለት ጥሩ አይደል? ይከብዳል። 10 አመት አንቺም አስተያየት አድርጊለት። አንዳንዴ እለፊው። እውነት ነው። እኔ እኮ ችግር የለብኝም ጋሽ። ቢያንስ እንኳን ቤትህ አድርገው አትራቅ ብዬው ነበር። አትራቅ እዚሁ ቤታ ብለህ እሺ ጎሽ የኔ ልጅ እሺ በቃ በአመት አንዴ ቀን ወይ አያዋጣ። የመጨረሻ ነው። አያዋጣ። ትንሽ አይከብድም? ትንሽ ይከብዳል። 10 አመት ይሄ እኮ አብሮት ተሳፍቷል። ጫቱ ሱሱ አብሮት ነው። ይከብዳል። ትንሽ አስተያየት ግድ የለም። እሺ በቃ የመጨረሻ ነው። እሺ ግን በባል ቀን ወይ እንደዛ ከሆነ በመንግስት ይሁንልኝ። በመንግስት በዓል እሺ። የኛ አንበሳ የእጅ መታጠብ ቀን፣ የላብ አደሮች ቀን፣ የወዛደሮች ቀን፣ የጤንነት ቀን፣ የሴቶች ቀን፣ የእናቶች ቀን፣ የአባቶች ቀን፣ የትምህርት ቤት ቀን፣ የሰላም ቀን እያል አመቱን ሙሉ ልቅም ነው። ግንቦት ያማል ዋና አመቱ። ታዲያ የኛ ከሆነ እኮ ትንሽ ነው። እንዴት ነው የሚቀመው? የኔ ልጅ የኔ ልጅ አንድ ነገር ልንገርህ። ጥሩ ነገር ነው ያጫወተን። ከዛ በኋላ ሽማግሌዎቹ ካስታረቋችሁ በኋላ ለመተው እንደወሰንክ አጫውተን ነበር። እስኪ እሱ ነገር ላይ በደንብ እስኪ አብራራኝ። ጥሩ ጥያቄ ነው። ወሰንኩ ማለት ወንድ ልጅ ይቆርጣል።
ከባድ ቻሌንጅ ነበረው። እንደው በዚህ አጋጣሚ እዚህ ሱስ ውስጥ ያሉ ሰዎች መተው ይቻላል፣ ግን ከባድ ነው። አንዳንዶቻችን አንችልም፣ እንዴት ማድረግ እችላለሁ ብለው ያስባሉ። ያስከኝ አልቀቅ ሳለቅህ በፊት እስኪ እንዴት ነበር ለመጀመሪያ ለመተው ያሰብክ ሰዓት የነበረው ትግል እንዴት ነበር? ከባድ ነበር፣ በጣም ከባድ ነበር እና እነዛን ሱሶች በአጋጣሚም ሆነ አውቀህ በምታየው ጊዜ በጣም ይፈታተናል። የሚፈታተንህ ነገር አለ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልን። እንወዳችኋለን። ይህ የብራይት ስቱዲዮ የብራይት ፕሮዳክሽን ስቱዲዮ ነው። በዚህ ስቱዲዮ አዳዲስ ፕሮግራሞችን በቴሌቪዥን እና በዩቲዩብ ከተወሰኑ ቀናት በኋላ ማሚያት በጥብጥ ይዘንላችሁ እንቀርባለን። እንወዳችኋለን። ባባይ ምን ነው ፏል ምን ነው ጫላ አዲስ ነገር አጨምሩና ታክቲክ ላይ ወላሂ ጫላ አዲስ ወላሂ አሪፍ ነው። ጫላ ድወናለቱ ጫላ ተሰየ ባክ እንደው ማንነት ይስልህን እንደው አረ ፋል ይኸውልህ እባክህ ማን አልከኝ ስምህን አትበል ብያለሁ። ሰሙ ባላ ሰብራሪ እኔ አልቻልኩም።